ነገር ልጠይቅ እስቲ አሉት። علم النفس እንግዲህ የሳቸው ወቀታቸው ሰፊ ነው። አንድ ነገር ልጠይቅ አሉት። ዶክተሩም ማለት በትምህርቱ ዓለም ወይንም እናንተ በመትሉት በዶክተሮቹ ሊሄድላ አለው። የሰው ልጅ ልቦና የተደሰተች እንደሆነ ወይንም የሚያስደስታት ነገር የተነገራት እንደሆነ ወይንም የተሰጣት ጠቢዓ ሁኔታ በተለያዩ ነገር የጠነከረ እንደሆነ በሽታን መመለስ አትችልምን አሉ። አዎ ትችላለች አሉት ዶክተሩ። አዎ ትችላለች። እንግዲያውስ እኔም በመደሰትበት ሰዓት አላህ የሰጠኝን ባህሪ በተለያየ ነገር በሚጠናከርበት ሰዓት ፈአጂዱ ራሐተን በጣም እደሰታለሁ አሉ። አሁን አንተ እውቀትተው ማንበብተው የምትለው ነገር ለኔ ደስታን የሚሰጥ ነገር ነው ብለው ሲሉ ዶክተሩ ምን አላቸው? وهذا خارج عن علاجنا እንግዲያውስ ይሄ ማለት ነው እኛ ከምናክምበት መንገድ የራቀና የተለየ ማድረግ ማንችለውስ ነገር ስለሆነ አንተ ነህ ስለ ራስህ የምታውቀው አሉት። ኢብኑ ተይሚያ ረህመቱላህ ዐለይህ ለው ታመው በሽታ ማለት ነው ተጫጭኗቸው ብዙ ነገር አድቅቋቸው መጽሐፍ ማንበብም ማስተማርም ያ ነገር አልገደባቸው። ያ ኡመተ الاسلام በተለይ ወጣቱ አላህ Subhanahu Wa Ta'ala ሙሐመድን አለይሂ ሰላቱ ወሰላም ነብይና መልእክተኛ አድርጎ መጀመሪያ ለኡመ الاسلام ያስልካት እቺ ኡማ ቀድሯና ደረጃዋ በምን እንደሚለካ መጀመሪያ ቁርአን ያወረደው እቅራ በሚለው ነው አይደል እንዴ? ግን ምን ያለክላችን ነው ዛሬ የምናነበው? እናነባለን እንዴ? ከመጽሐፍ ጋር የተጣላን ነው የሚመስለው ወላሂ ዛሬ። ሞባይል ላይ ግን ስንቀመጥ ፌስቡክ በሉት ፖለቲካ በሉት ይሄ ለዱንያም ለአኺራም የማይጠቅመን ነገር አንድ የተቀመጠን እንደዋል አንነሳም። 4 ሰዓት 5 ሰዓት ሳይደክመን በዛ ነገር ላይ ብዙ ጊዜያችንን ማጥፋት እንችላለን አይደል እንዴ? ወላሂ ጊዜያችን ለአላህና በአላህ ያልሆነ እንደዋል በዱንያም በአኺራም ማለት እንከስርበታለን። ለዛም ነው ኢብኑ ቀይም አልጀውዚይ ረህመቱላህ ዐለይሂ ምን ይናገር ስለ ጊዜ ማለት ነው ምን እነሱ ሲናገሩ ምን ይላሉ? يعني إضاعة الوقت أشد من الموت لأن الموت يقطعك عن الدنيا وأهلها والموت يقطعك عن الديان عن الأهل عن الديان عن الله والآخرة أو كما قال ጊዜ አላህ በማይፈልገው ነገር ማባከን ጊዜን አላህ በማይፈልገው ነገር ማለት ነው መጫወት ከሞት የበረታ ነው ይላል ኢብኑ ቀይም አልጀውዚይ ረህመቱላህ ዐለይሂ። ለምን ምክንያቱን ሲናገሩ ምን አሉ? ሞት የሚባለው ሊያደርግ የሚችለው ሁለት ነገር ነው። ከዱንያና በዱንያ ላይ ከሚኖሩ ሰዎች ይቆርጣል። ነገር ግን ጊዜን አላህ በማይፈልገው ነገር ማባከንና መጫወት ደግሞ አላህና ነገ ለአኺራ ከሚጠቅም ነገር ከመዘጋጀት ምን ያደርጋል? ይቆርጣል። ስለዚህ ጊዜን በከንቱ ማባከን ከሞት በላይም የበረታ ነው። ስለዚህ ኸዋኔ ጊዜ ሰተን ማለት ነው ወላሂ እስቲ እንማር። እድሜ ሄዷል ወልጃለሁ ካሁን በኋላ እኔ ምንም ማድረግ አልችልም ብለን ተስፋ እንቁረጥ። ይህንን እንድንል ተስፋ እንድንቆርጥ የሚያደርገን ማን እንደሆነ ታውቃላችሁ? ኢብሊስ ነው። ኢብሊስ ለዕነቱላህ ወላሂ እስቲ ስሙ። ይሄ ብቻ በቂ ነው። በዚህ እንኳን ብናበቃ ሙሐደራችንን ኢብኑ አልጀውዚይ ረህመቱላህ ዐለይሂ ምን ይላሉ? ኢብኑ አልጀውዚይ ሲባል ተማሪ ሆናችሁ ሰዎች ኢብኑ አልቀይም አልጀውዚያና ኢብኑ አልጀውዚ እንዳይመሳሰሉባችሁ አረል ሁለቱም የሼኹል ኢስላም ተይሚያ ተማሪ ናቸው። ኢብኑ አልቀይም አልጀውዚ ስንል ተማሪ ለሆናችሁ ሰዎች አልጀውዚየታ ቢታኢል መርቡጣ ነው። ታኢል መርቡጣ ታውቃላችሁ? እቺ ምትታሰረው ሐ ማለት ነው።
ابن الجوزية بلو بتاع المربوطة يمتان دون ابن قيم الجوزي ناچو رحمة الله عليه ابن الجوزي الجوزي بلوغن تاع المربوطة يالمتان دون ابن الجوزي ناچو ابن الجوزي سماچو عبد الرحمن علي محمد القرشي البكري البغدادي رحمة الله عليه عند هجرة قطاطر 510 ላይ ተወርደው عند هجرة قطاطر 592 ላይ ነው ከዚህ ዱንያ ተሰናበቱት رحمة الله عليه የሚገርማችሁ ابن الجوزي رحمة الله عليه قرأ ይሄ علم القراءة ታውቃላችሁ አይደል 10 አቀራር 14ቱ የቁርአን አቀራር የሚባለው 80 ዓመት ካለፋቸው በኋላ ነው ወደ علم القراءة የመጡት ከልጃቸው ጋር ያንን ሁላ ባህር ዕውቀት ተሸክመው ልክ 80 ዓመት ሲሞላቸው ወደ علم القراءة ተመለሱ ይሄንና እኔ እድሜ ሄዷል ቤተሰብ አፍርቻለሁ እምኖረው ምዕራቡ ዓለም ላይ ነው በብዙ ነገር ተጠምጃለሁ ስለዚህ ለውቀቱ ጊዜ የለኝም ብሎ እንደዚህ አይነት ነገር ጉትጎታ የሚያመጣ ኢብሊስ ነው አትቀበሉት ابن الجوزي رحمة الله عليه من يلالو اعلم أن أول تلبيس إبليس على الناس صدهم عن العلم لأن العلم نور فإذا أطفأ مصابيحهم خبطهم في الظلام كيف شاء ابن الجوزي رحمة الله عليه إن أول تلبيس إبليس የመጀመሪያው የኢብሊስ ማለት ነው ማመሳሰል ሐቅን ከባጢል ጋር ማመሳሰል በሰዎች ልጆች ላይ አሉ ሰዎች ማለት ነው علم القرآن وعلم السنة እንዳይፈልጉ እነሱን ከዛ መመለስ ነው علم الشريعة እንዳይፈልጉ አድርጎ ማለት ነው ምን ማረግ ነው መመለስ ነው ለምን لأن العلم نور እውቀት ብርሃን ስለሆነ ያ ብርሃን የሆነው ማለት ነው ብርሃናቸውን በእነሱ ላይ ካጠፋ በኋላ خبطهم في الظلام كيف شاء በድቅድቅ ጨለማ ውስጥ ማለት ነው እንደፈለገ ምን ያረጋቸዋል ይጫወትባቸዋል እንደፈለገ ይጫወትባቸዋል ጃሂል ሰው ደንቆሮን ሰው ኢብሊስ ባሻው መንገድና በፈለገው ማለት ነው መንገድ ቀርጾት ይጫወትበታል እውቀት اخواني والله እውቀት والله ልጅ አለው ቤተሰብ አፍርቻለሁ ይሄ አይገድባችሁ እኛን ያው ካለ ለዕልሙ ማለት ነው ጊዜ ሰተን የመጣን እንደውም ተስፋው ሳንቆርጥ إن شاء الله تعالى بزونا قل لا مدرسة الشلال علم الشريعة أخواني علم الشريعة والله أني بتليم يا سازنين وطاتنا والله بتليم يا سازنين وطاتو والله كلهم عنجتين مبالين كانيم راسي جمر هننسلني يتماركونو نانتن بليجالو يوقتو مالنو مጨረሻ ደርሻለሁ አይደለም ለራሴ የምፈልገውን በተለይ ለወጣቱ ክፍል ስለምፈልገው ነው እኔ ማለት ነው ኡመያን ወጣቱ ለዚህ ዲን እኮ ማለት ነው ተጠያቂ ነው ብዙ ነገር እንዲያበረክት ማለት ነው ኡመል እስላሚ የምትጠብቀው ማለት ነው ህብረተሰብ ነው ግን ያንን ሊያደርግ የሚችለው ሲማርና ሲያውቅ ነው በጅህልና ለእስልምና አንድ ነገር ሰርቼ ለዱንያም ለአኺራም የሚበቃኝ ከዛም በኋላም ለኡመል እስላሚያ ጥሩ ነገር ያበረክታል ብሎ የሚፈልያን ማበረከት የሚፈልግ ሰው ወደ ዒልሙ ይምጣ والله ጊዜ አለን እንተዋወቃለን በተለይ እዚህ ሀገር ማለት ነው እዚህ ከተማ ምንማር ምንኖር ሰዎች والله ጊዜ አለን ቅዳሜና እሑድ ማለት ነው እዚህ ትምህርት በሚሰጥበት ሰዓት ትተን የት ሄደን ምን አድርገን ኢሻ ሲደርስ እንደምንመጣ ሁላችንም እናውቃለን ቁጭ ብሎ መማሩ እንደ ተራራ ይከብደናል ከዚህ ወጥተን ግን ያልሆነ ነገር ሰርተን መመለሱ እንደ ቀላል ማለት ነው ይቀለናል መሽ ነው ምንማረው
ከጅህልና ቀንበር ወጥተን ማለት ነው ዲናችንን ለማስተካከል ያለንበትን ክርስቲያኒ ስተት ለማረም መች ነው የምንጠራው? በቀደም አባታችን ሼክ ማነው ሼድሪስ አላህ ባሉበት ይጠብቃቸው እድሜና ጤና ይስጣቸው ዙህርና ዐስር ሲያሰግዱን የተከሰተውን አይታችኋል። የሰው ልጅ ይረሳል። በመርሳት ደግሞ አንዳንድ ነገር በሰላት ውስጥ ይፈጠራል። የሰው ልጅ ፈልጎ የሚያደርገው ነገር ስላልሆነ እኔ ያየሁት ነገር ሶስት ረካዓ ሰግደን እሳቸው ተቀመጡ። ሱብሃንአላህ አልሰሙም፣ ግን ከዛ በኋላ ተነሱ። እሳቸው ቁጭ ብለው ተህየት ላይ ያሉ ከሰጋጆች መካከል አንዱ ተነስቶ ማለት ነው ቆመ። አዎ እዚህም ጋር እዛም ጋር ተነስቶ ቆመ። ለምን ተነሳ? ኢማሙ ማለት ነው አሰላምተው ሰላታቸውን እስካልጨረሱ ድረስ በሰላት ውስጥ ያሉም ቢሳሳት ወይንም በጨማሪ መልክ ሊሆን ይችላል፣ በመቀነስ መልክ ሊሆን ይችላል። በእንደዚህ አይነት መልክ እንኳን ማለት ነው ስተት ቢያመጡም ሰላት ውስጥ እኔ እንደ ማዕሙም ማረግ መጠበቅ ማረግ ያለብኝ የኢማሙን የመጨረሻውን ማለት ነው ክስተት መጠበቅ ነው አይደል እንዴ? ግን ወንድሞቻችን ተነስተው ቆሙ። ይሄንን ምንድነው ያመጣው ብለን ራሳችንን የጠየቅን እንዳል አለማወቅ ነው። ብናውቅ ኢማሙን ቁጭ ብለን ማለት ነው እንጠብቅ ነበር አይደል እንዴ? እንጠብቅ ነበር። ትንሽ ነገር ዕውቀት ያሌለው እንዳል ያለ ዕውቀት የሚታረም ነገር አለ እንዴ? ለዛም ነው فضيل بن عياد يونو عمر بن عبد العزيز يونو من يلالو من عبد الله بغير علم ما يفسد أكثر مما يصلح يا لو كت عندن الله أنت نستمي جزاسو كم يبجو نجر يلك أم يطفاو نجر بزونه لمن أوقت يالي لندون أم يطفاو كم يبجو نجر يلك أم يطفاو من دنو بزونه سلز علم الشريعة بتلاقي وتعطوش والله እንማር እخواني ግን በዚያ አጋጣሚ ዕውቀትን ስንቀስም ዕውቀትን ስንፈልግ ከየት እንፈልግ የሚለውን ጠንቅቀን እናስምርበት። ዛሬ የሚያሳዝነው ብዙ ናቸው የሚዲያ ዓለም ለራሳቸውን ያወጡ ግን ዕልሙ ያሌላቸው ይሄንን ስል ሚዲያ ላይ ወጥተው የሚያስተምሩ ወንድሞቻችን ዳዕዋ የሚያረጉትን ልነካ አይደለም። መለየት ያለብን ኢኽዋኒ ዳዒና ዓሊም ይለያያል። ሁሉም ዓሊሞች ማለት ነው ዳዒ መሆን ይችላሉ፣ ለምን ዕውቀቱ ስላላቸው። ሁሉም ዳዒዎች ግን ማለት ነው ዓሊም መሆን አይችሉም። ይችላሉ እንዴ? አይችሉም። ዛሬ ኡመል ኢስላሚያን የሚያሳዝነኝ የፌስቡክ ዓለምን የቃኛቸው እንደሆነ ትልልቅ የሚባሉ ዓሊሞች በተለያየ ሚዲያ ዓለም ላይ ወጥተው ማለት ዕውቀትን ሲሰጡ ዕውቀቱን የሚከታተሉ ሰዎች ቁጥራቸው በጣም ትንሽ ነው። ግን በተቃራኒው አንዱን አንስተን ብናይ ተከታዮቹ ማለት ነው በመቶ ሺና ከዛ በላይ ናቸው። አላህ በሚዲያ ዓለም ያበዱ ሰዎች አላህ ያድርገን። አላህ ኢኽላሱንና ኢስቲቃማውን ይስጠን። ዕልም የሚወሰደው ዕልም ኬት መውሰድ እንዳለብን ጠንቅቀን እንወቅ ኢኽዋኒ። ኢማሙ ማሊክ ኢማሙ ዳር الሂጅራ ረሕመቱላሂ ዐለይህ ኢማም ማሊክ ምን አነስ رحمة الله عليه من يلالو إن هذا العلم هو لحمك ودمك وعنه تسأل يوم القيامة فانظر عمن تأخذه. إيه أوقت علم الكتاب والسنة دمهنو سقهنو نقم قيامك الله صدن ستقوم تتيكبت قداينو
ስለዚህ ከማን እንደምትወስድ ማለት ነው መጀመሪያ ጠንቅቀው ወቅ ይላሉ ኢማም ማሊክ ረህመቱላህ ዐለይሂ። ሙሐመድ ኢብኑ ሲሪን እና ሌሎች ዓሊሞችም ይህንኑ ይላሉ። إن هذا الدين إن هذا العلم دين فانظروا من تأخذون دينكم. ይህ ዲን ማለት ነው። ይህ ዲን ዲን ዕልም ማለት ነው። ራሱ ዲን ነው። ሙሉ የሆነ ዲን ነው። ስለዚህ እውቀትን ስትወስዱ ከማን መውሰድ እንዳለባችሁ መጀመሪያ አወቁ። በተለይ ዕልምን ስንወስድ አቂዳ ማየት ግድ ይለናል። ከሁሉም አይወሰድም። دين راسو عوكت دين نونا والله اخواني علم الشريعة بتليل وطعت والله اخواني ان معاذ بن جبل رضي الله عنه وارضاه معاذ بن جبل انت وقت الله شعره نبيه ليانداندو الصحابة يالاتشون درجة عوكو بيدرجاتشو سياسكمتو የሙዓዝ ኢብኑ ጀበል ማለት ነው ደረጃ የተቀመጠው ዓሊሞች ውስጥ ነበር። ሰልሞል እስልምናን ያገለገለው 6 ዓመት ብቻ ነበር። በ36 ዓመቱ ነው የሞተው ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ الذي اهتزت له عرش الرحمن እሱ ነው አይደለም። ነገ ነቢ አለይሂ ሰላቱ ወሰላም የዓሊሞችን ማለት ነው ቁንጮ ሆኖ ባንዲራን የሚይዘው ሙዓዝ ኢብኑ ጀበል ነው አሉ ረዲየላሁ ዐንሁ አርዳ ያለውን ደረጃ ሲናገሩ علم والله علم الشريعة علم الكتاب والسنة ስለዚህ اخواني على በዛባችሁ እንደ እውቀት ያለውን ደረጃ አንድ ሁለት ልንገራችሁ። እውቀት ያለው ደረጃ የመጀመሪያው የትኛውም ሰው የሚኖርበት ዘመን ውስጥ የተለያዩ ፈተናዎች በሚበዙበት ሰዓት እነዛ ፈተናዎችን ተቋቁሞና ጸንቶ እንዲያልፍ ምክንያት ይሆናል። ዛሬ ላይ ብዙ ፈተናዎችን እያስተናገድን ነው አይደል እንዴ? ሴትና ሴት የሚጋቡበት፣ ወንድና ወንድ የሚጋቡበት፣ ህግ ጸድቆላቸው ህግን ተወስዳለ ተብለን የምንገደድበት፣ እነዚህና ከባድ የሆኑ ፊትናዎችን የምናስተናግድበት ዘመን ላይ ነው አይደል ያለነው? ነብዩ አለይሂ ሰላቱ ወሰላም ኢማሙ ነሰኢ ኢማሙ ቡኻሪና ሙስሊም ሐዲስ አነስ ኢብኑ ማሊክ ባልሳሳት سيأتي على الناس زمان القابض على دينه كالقابض على الجبر የሆነ ዘመን ይመጣል ኡመቴ ይላሉ ፈተና የሚበዛበት በተያያኒ ፈተናዎች የሚበዙበት ዘመን ይመጣል። በዛ ዘመን ውስጥ ማለት ነው ዲኑን የያዘ ሰው ልክፍም እሳትን እንደያዘ የሚቆጠርበት ዘመን ይመጣል አሉ። እንደዛ አይነት ዘመን ውስጥ እንዳለን ትጠራጠራላችሁ? والله ወስቶን ያለ ነው። አላህ ሁላችንም ጽናቱን ይስጠን። እንደዚህ አይነት ዘመን ውስጥ ጸንቶ በጽናቱ ኢንሻአላሁ ተዓላ ከአላህ ለመገናኘት የሚፈልግ ሰው የጽናት መንገዱ ቁርአንም ሐዲስም እንዳስተማረን علم الشريعة መማር ነው። القرآن والسنة على فهم هذه السلف يعني على فهم سلف الأمة صحابوችና ከነሱ በኋላ የመጡ እነዛ ደጋግ ቁርአኑንና ሐዲሱን በተረዱበት መንገድ ተረድቶ ማለት ነው መኖር ነው፣ መማር ነው፣ ወደ ስራ መቀየር ነው፣ ማስተማር ነው። ይሄንን ያረግን እንደውም መጽናት እንችላለን። ይሄ ደግሞ ማስረጃችን ቁርአን ነው። يقول ربي جل وعلا في سورة الفرقان ما يعني آية 32ኛው ቁርአን يعني الله سبحانه سورة الفرقان ላይ ሲናገር ምን ይላል? 32ኛው آية ላይ وقال الذين كفروا لولا نزل عليه قرآن جملة واحدة كذلك لنثبت به فؤادك ورتلناه ترتيلا قريش مالنا نبينا عليه الصلاة والسلام سلقتوا سيشوفوا منالو يمالنا تورد بن يميلو قرآن محمد
ጊዜውን እየጠበቀ በየቀኑ ከሚወርድበት በሱ ላይ ከሚወርድ ለምንድነው አንድ ጊዜ በሱ ላይ ያልወረደው ብለው ጥያቄ ሲያነሱ አላህ Subhanahu Wa Ta'ala ጊዜውን የጠበቀና ምክንያቱን ጠብቆ ምክንያት ለምን በምክንያት እንደሚወርድ ለምን ጊዜውን እየጠበቀ እንደሚወርድ ምላሽ ሲሰጣቸው ምን አለ ከذلك እንደዛው ሁላ እንዴት ቀስ ብለን ማውረድ እኛ ቀስ ብለን ባንተ ላይ ቁርአንን ምናወርድበት ምክንያቱም ማለት ነው በምን ምክንያት ቀስ እያልን ምናወርደው አለው لنثبت به فؤادك ያንተ ልቦና ማለት ነው ምን ለማድረግ ነው ለማጽናት ነው ቁርአን ልብን ከሚያጸኑት ነው የነብዩ አለይሂ ሰላቱ ወሰለም ሱና ልብን ከሚያጸኑት ነው ኢማሙ አህመድ ረህመቱላሂ ዐለይሂ ፊትነን መሰለቱ خلق القرآن ቁርአን የአላህ ቃል ነው ወይንስ ልክ ሌላ ፍጥረትን እንደፈጠረ ሁላ አላህ ማለት ነው ቁርአንንም ፈጥሯል የሚለው ክላብ በተነሳበት ሰዓት ኢማሙ አህመድን ማለት ነው በዛ ያንን ፊትና ውስጥ እንዲያጸኑ ያደረጋቸው የቁርአንና የነብዩ አለይሂ ሰላቱ ወሰለም አስተምሮ ነው በፊትና ጊዜ ፊትናን ለማለፍ ለመጽናት ምን ፈልግ ከሆነ والله ዲናችንን እንማር መማር ብቻ አይደለም አብሮት ስራ ያለ اخلاص ያለ استقامه ያለ እውቀት ፈተናዎችን አልፍ እንድታልፍ ያረጋል ሰዎች በትንሽ ነገር ዲንን ለቀው ሲዋልሉና ወዳሻቸው ማለት ነው ሲገለባበጡ አንተ እነሱን እንዳትሆን ዛሬ ሰዎች ምን እየሆኑ እንደሆነ ያያየን አላህ ጽናቱን ይስጠን አይደል እንዴ ፌሚኒስት በሉት ሊበራሊስት በሉት ሌሎች በሉት የሆነ ነገር ሲያመጡ ሂጃብ ስትለብስ የነበረው የፌሚኒስቱ ማለት ነው እንቅስቃሴ ምን ያረጋታል ሽርተት ያረጋታል ለምን እንደሆነ ታውቃላችሁ ዲኗን ጠንቅቃ ስለማታውቅ አይደለም ግን እነዚህን አካል الحاد አሁን يعني سبحان الله የተፈጠሩ ያሉ እስላም ጠል የሆኑ እንቅስቃሴዎች አካሎች ኦርጋናይዜሽኖች እየበዙበት ዘመን ላይ ነው አይደል ያለነው እነዚህን ሁሉ ለመቋቋም ዲንህን ተማር ቁርአንን ወቅ ሐዲስን ወቅ እኔ የሚያሳዝነኝ ዛሬ ዶክተር የሚባለው ኢንጂነር የሚባለው አርካኑል እስላምና አርካኑል ኢማንን ያውቅ ግን ዶክተር ነኝ ይላል ይሄንን ስል አካዳሚክ ትምህርት አያስፈልገንም ማለት አይደለም ልክ ማለት ነው ቁርአንና ሐዲስ እንደሚያስፈልገን ሁላ በዚህ ዘመን የዛንም ያክል ማለት ነው አካዳሚክ ትምህርቱም ያስፈልገናል አያስፈልገንም እንዴ ዶክተር እንፈልጋለን ኢንጂነር እንፈልጋለን የኮምፒውተሩን ዓለም እንፈልግ በእያንዳንዱ ነገር ላይ የሙስሊም ወጣት ሙስሊም የሚባለው አካል መግባት አለበት ይሄ ምናምንበት ጉዳይ ነው አይደል እንዴ ለዛም ነው እኮ የዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ገዳይ አቡ ሉዕሉዕ አልመጁሲ ለዕነቱላሂ ዐለይሂ ሙገይር ኢብኑ ሹዕባ እንደምታውቁት ዑመር ኺላፈነትን ከተቀበሉ በኋላ የፉርስ ወይንም የሮም ሰዎች እስልምና በሚገቡበት ሰዓት ወደ መዲና እንዲገቡ አይፈቅዱላቸውም ነበር በተለይ በባርነት መልክ የሚያዙትን መዲና ከነዚህ ላይ ጸዳች እንደሆነ ነበር የሚፈልጉት እና ሙገይር ኢብኑ ሹዕባ ረዲየላሁ ዐንሁ አርዳህ በሆነ ከተማ ላይ ማለት ነው አሚር ነበረ አስተዳዳሪ ነበር ዑመር የሾሙት እና ይህ የዑመር ረዲየላሁ ዐንሁ ገዳይ የሚሆነውን አቢ ሉዕል አልመጁሲ ዛሬ ትልቅ ክብር ይሰጣል ሺዓዎች ጋር አይደል እንዴ ባባ ብሎ ነው የሚጠሩት ትልቅ እንትን አለው ቁባዕ አለው እና ሙገይር ኢብኑ ሹዕባ ይህ አቢ ሉዕል አልመጁሲ ለዕነቱላሂ ዐለይሂ የሳቸው ባሪያ ነው የሳቸው አገልጋይ ነው ያለውን ክህለትና ችሎታ ሲያዩ ለደብዳቤ ላኩ ለዑመር ኢብኑ ኸጣብ እንደዚህ አይነት ሰው እኔ ዘንድ አለ إنه عنده علم ይህ ምልህ ሰው ዘንድ የተለያዩ ማለት ነው እውቀቶች አሉ እና ሰዎችን የሚጠቅም የሆነ እውቀት إنه حداد نقاش نجار አናጢ ነው
እንግዲህ ያሁኑ ኢንጂነሮች በላችሁ ቀጥቃጭ ነው የተለያዩ የብረታ ብረቶች ማለት ነው ሙያ ያለው እንደዛ አይነት ሰው ነው። ይሄ ዕውቀት ደግሞ ለኛ ለሙስሊሞችም ጠቃሚ ስለሆነ አውቃለሁ እንደዚህ አይነት ሰዎች ፍቃድ እንደማትሰጥ ግን ሰዎች ያለውን ዕውቀት እንዲካፈሉትና ህዝብንም እንዲጠቅም ፍቃዱን ስጠውና ወደ መዲና ይግባ አሉት። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን አረጉት? ፍቃድ ሰጥተውት ብዙ ነገር ሲሰራ ነበር። ዘይድ ኢብኑ ሳቢት ረዲየላሁ ዐንሁ الكاتب للوحي የነብዩን አለይሂ ሰላቱ ወሰላም ወህይ ሲጽፍ የነበረው በ17 ቀን ውስጥ ነበረ የይሁዶችን ማለት ነው ቋንቋ የተማረው። ነብዩ አለይሂ ሰላቱ ወሰላም በእኔ ላይ ወረደው ቁርአን እነዚህ ይሁዶችን ስለማላምናቸው ሄደ የነሱን ማለት ነው ኪታብና ቋንቋቸውን ተማርልኝ አሉ። በአጭር ጊዜ ውስጥ ነበረ ተምሮ የመጣው። ይሄ ማለት ከእስልምና ውጭ ያሉ ቁርአንንና ሐዲስን ማለት ነው የማይቃረኑ በዲኑ ላይ ማለት ነው መጥፎን ነገር አሻራ የማይጥሉና ሙስሊሙን ወደ ሌላ አቅጣጫ የማያስይዙ ዕውቀቶች እስካልሆኑ ድረስ ሙስሊሙ መማር ግዴታው ነው፣ ማወቅ አለበት። ግን ከዛ በፊት መቅደም ያለበት አልቁርአን ወሱና። ዛሬ ሰለጠኑ ትልቅ ቦታ የሚሰጣቸው ሰዎች የአካዳሚኩ ትምህርት ነው አይደል? ኦ ማሻአላህ የተማረ ሰው ነው የሚባለው አይደል? ዓሊም ሲታይ እሳቸው ነው ቢማያለው። ይሄ እኛ ለዕልም የሰጠነውን ማለት ነው ቦታና ግምት ነው የሚያሳየው። ስለዚህ ኸዋኒ በፊትናው ጊዜ ለመጽናት ምን ፈልኮነ በፊትናው ጊዜ ሊያጸናን የሚችለው ከማ ቀረቡና ጀለ ወዐላ لنثبت به فؤادك ورتلناه ترتيلا እንዳለው ለመጽናት የምትፈልጉ ከሆነ علم الشريعة ተማሩ እንማሩላችሁ። ሌላ ኸዋኒ በዱንያ ውስጥ እያለን ደስተኛ ሆነን ማንኛውም ደስተኛ ሆኖ ማይፈልግ ሰው አለ እንዴ? በራሲውን በቤተሰቡ ይሆን በሚኖርበት አካባቢ ይሆን በሚኖርበት ሀገር ውስጥ ማንንም ደስታ የሚባለውን ነገር ማይፈልግ ሰው አለ? ወላሂ በህይወትህ ትልቅን ደስታ ሊሰጥ የሚችል ሲከፋክ አይዞህ ሊልክ ብቸኝነት ሲሰማክ ማለት ነው ጓደኛ ሊሆንክ መንገድ ስትወጣና ከሰዎች ማለት ነው ሲለዩ ከጓደኛ ሊሆን የሚችለው በሚከፋ ጊዜ ሊያስደስትና ደስታ ሊሰጥ የሚችለው علم الشريعة ነው። ለዛ ነው ابن تيمية رحمة الله عليه من ይላሉ لذة العلم أعظم اللذات የእውቀት ማለት ነው ጥፍጥና ከጥፍጥናዎች በላይ የሚጣፍጥ ነው አሉ። ግጥ የለም ጥፍጥና ማለት ነው لذة العلم أعظم من اللذات የእውቀት ጥፍጥና ከጥፍጥናዎች ብላ ምን የሆነ ነው የበለጠ ነው። ለዛም ነው አልቢሪን ተዋቋቻላችሁ ኢማሙ ቢሪ ረህመቱላህ ዐለይህ አቡ ኢስሐቅ አልቢሪ ኢብራሂም ቢን መስዑድ አልመግሪቢ ረህመቱላህ ዐለይህ እንደ ሂጅራ አቆጣጠር 549 ላይ ነው የሞቱት። ትልቅ ዓሊም ናቸው አልቢሪ። እና የሆነች ግጥም አላቸው እንደው ባስታውሰውና ብነግራችሁ ደስ ይለኛል። فلو قد ذقت من حلاه طعما لآثرت التعلم واجتهدت علم ያለውን ማለት ነው ጥፍጥናውን ብትቀምስ ኖሮ ይላሉ ኢማሙ አልቢሪ አቡ ኢስሐቅ አልቢሪ ረህመቱላህ ዐለይህ አልመግሪቢ فلو قد ذقت من حلاه طعما لآثرت التعلم واجتهدت علم ያለውን ዕውቀት ማለት ነው ዕውቀት ያለውን ካለው ጥፍጥና አንዱ ትንሹን ብትቀምስ ኖሮ علምን ያኔ ዕውቀትን መማርንና ዕውቀትን ለማስገኘት ማለት ነው መጣርን ከሁሉም ነገር በልጠህ በያስክ ኖሮ ይላሉ። علم الشريعة ጣፋጭ ሲከፋክ እንዳይከፋ የምትፈልግ ከሆነ ብቸኝነት ሲሰማ ብቸኝነት እንዳይሰማ የምትፈልግ ከሆነ ሰዎች ማለት ነው ጀርባቸውን ሲሰጡክና ትተውክ ሲሄዱ አለው እንድትባል የምትፈልግ ከሆነ علم الشريعة ተማር። والله
علم الشريعة تمار الله يعلم الشريعة درجة أو بوتا ستوت كمين مارو سوّج الله يدرجه الله هوي الإسلامية كدين رقالج كمن ما رقالج أنينا من نسلم الله يملساتش والله علم الشريعة إخواني والله علم الشريعة زاري مياسازنو دكتور نو جنابه استطاطب አውቅ والله እኔ በቀደም ሰሞኑን የሰማሁት ነገር ምን እንደሆነ ታውቃላችሁ አንድ ሰው ሲነግረኝ ሙስሊም እንደው አንድ ሰው ያኒ ከባለቤቱ ጋር አላህ Subhanahu Wa Ta'ala የፈቀደለትን ሐጃ የፈጸመ እንደሆነ መታጠብ ግዴታ ነው علم الشريعة سبحان الله ትንሽ ነው አይደለም جنابه تطبت واجب ነው واجب አይደለም የሚለው ማያውቅ ሰው አለ አንድ ቀን እየሰማ አረብ አገር ትልቅ በእድሜ አይገፋች ስትጠየቅ ሰላት ትሰግጃለሽ አዎ ሰላቱ ስትሰግጂ የምትሰያኒ የምትቀሪው ማለት ነው ቁርአን ምን ይባላል ብላ ተጠየቀች والله ما اعرفوش አላውቀውም الإسلامية በጣም ነው የሚያሳዝነው ሁኔታችን النمار بتلي وطاتوش والله اخواني كنا ابن معاذ بن جبل رضي الله عنه بثلاثه 6 عمته በዚች አለ ከዛብ በዛ ዘመን የነበሩ ዓሊሞችና ካሁን በኋላ ይመጡ ዓሊሞች ላይ የዓሊሞችን ባንዲራ በ36 አመቱ ላይ ተሰጥቶት አንተን አንጋፋቸው እንድንባል ምን ፈልግ ከዛ ማለት ነው ማካከል ለመሰለፍ ምን ፈልግ ከሆነ እንማር እንወቅ ከነገ ጀምሮ ማለት ነው እልህኛ ነው ልትገማቸው አሁንም ቅድም ያልኩት አሁንም ትምርት እንዲሆን ለውላችሁ ጧት ሲነጋ ሁሌ ዛሬ መስራት ያለብኝ ይሄንን ያክል ነው ብለን ፕላን አድርገን ከቤታችን እንደምንወጣውላ በዛሬ ቀን ውስጥ ከጀህልና ሊያላቀኝ የሚችለው ይሄንን ያክል የቁርአን አንቀጽ ይሄንን ያክል ሐዲስ መማር አለብን ብለን ማለት ነው እስቲ ለራሳችን ጊዜ እንስጥ 200 300 400 መስራት አለብኝ ብለን ድሮ ከምን ሰራው ሲቀንስብን እሪ ብለን ስራ የለም ብለን እንደምንዳደደውላ ዛሬ የዋልኩበት ቀን ውስጥ እኮ አንድ የቁርአን አንቀጽ አላወቅኩም አንድ ነብዩን አላስተምሩ አላወቅኩም ብለን ራሳችንን ማለት ነው እንክሰስ ዛሬ በዛ አይነት ሁኔታ ራሱ የሚከሳለ እንዴ ስራ ሲቀንስ 400 የሚሰራ ሰው 200 ሲሰራ ያንገበግባል ኦ ይላል ይጮሃል ስራ የለም ብሎ አይደል ግን በቀን ውስጥ ማለት ነው አንድ አያሳውቅ አንድ አዲሳውቅ ሲቀርና በእንደዚህ አይነት ጊዜ ማለት ነው ህይወቱ ሲያል ምንም አይመስለውም والله አሳዝንም ሁኔታችን አንጀት አይበላም أما قال ربنا جل وعلا اقرأ لنبي محمد صلى الله عليه وسلم يا أمة محمد لا مجد لنا ولا عز لنا ولا كرامة لنا حتى نتعلم كتاب ربنا وسنة حبيبنا محمد صلى الله عليه وسلم كرامهم عزهم شرفهم قرمامو قسنتهم ودا الإسلامية ممتاث متشلو ودا قرآن الناديس سرايلو بلا ممار ستجمرنا والله لدنيا بتلك بوتا ستنا اشكد الدماء مسجد سنمتا ورياتشن دنيا نج جنابه استطاطب ما ناوقالن شروط الصلاه ما ناوقالن اركان الاسلام ما ناوقالن واجبات الوضوء ما ناوقالن እንማር ግዴላችሁም እንማር والله እዚህ ቁጭ ብሎ የሚያስተምራችሁ አላህ እድሜና ጤና ይስጣቸው ሼክ አብዱል አዚዝ አላህ በመሐከላችሁ አስቀምጧቸዋል والله ብታውቁ ኖሮ ያላቸውን ቀድር እኔ ሰው ማድነቅ እንትን ማለት ተፈጥሮ አይደለም ግን ስለማውቃቸው ነው እንደዚህ አይነት ሰው ነው መሐከላችሁ ያለው እኔ አይደለም እኔ ማውቆም ማስተላለፍ እንጂ ለዛ የደረስኩ ሰው አይደለም ቀድራቸውን አውቀን እንጠቀምባቸው ወይ በሞት ይለዩዋቸዋል ወይ ርዝቃቸው አብቅቶ ማለት ነው ሌላ ሀገር ይወስዳቸዋል
እስካለን ግን እንጠቀምባቸው ጥሩ ኪታብ ጀምሯል አቂደተል ዋሲጢያ መጀመሪያ ሙስሊም መማር ያለበት አቂዳውን ነው ተውሂድን ነው አይደል እንዴ ያንን ኪታብ ነው የጀመሩት ምንም አይደለም ቅዳሜ ኮሉ ይቅርብን ገበያ ይቅርብን ዶላር ናናናናና ሲለን ማለት ነው ዕልሙ ቀድሞ ማለት ነው አንተ የት ወደ ጠራኸኝ እመጣለሁ እንበለው እንማር ሁሌ የሰራን ነው ወላሂ ሸረፍ ዑለማዎች እንዳሉት በሶስተኛ ነጥብ ዕልም ካለው ፈضል የዛሬው ገንዘባችን ዛሬ ያለን ስልጣን ዛሬ ያለው ነገር ሁሉ ያበቃል ዛሬም ነገም የአላህ ፊት ተፈልጎበት ወደ ስራ ተተገብሮ የተሰራበት ዕውቀት ብቻ ነው ቀሪ ለዛም ነው ነብዩ አለይሂ ሰላቱ ወሰለም ሐዲስ ኢማሙ ነሲ ሐዲስ አቢ ሁረይራ ረዲየላሁ ዐንሁ إذا مات الإنسان انقطع عمله إلا من 3 وعلم ينتفع به የሰው ልጅ ማለት ነው ሞቶ ከዚህ ዱንያ ከተሰናበተ በኋላ ሁሉ ስራ ይቋረጣል ከማይቋረጡት ነብዩ አለይሂ ሰላቱ ወሰለም ከተቀሷቸው ሶስቱ ማለት ነው ስራዎች ዕውቀት ነው ዕውቀት ሁሌም ካንተ ጋር ነው ቅድም ያነሳናቸው ሱፊያኑ ተውሪ ابن تيمية ابن قيم الجوزي امام عوزيና ሌሎችም ዛሬ ኮም ያነሳናቸው ከኛ በኋላ የሚመጣው ትውልድም የሚያነሳቸው ተተውት ሄዱት ነገር ስላለ ነው አይደል እንዴ ሞተው ከአፈር በታች ቢሆንም ነገር ግን ማለት ነው ከአፈር በላይ ሆነው ነክሰው እየኖሩ ነው አላህ በሰጣቸው ዕውቀት ስለዚህ እማልቅ ሀብት የምትፈልግ ከሆነ በዱንያም በአኺራም ነገ ከሙዓዝ ኢብኑ ጀበል ተርታ ማለት ነው ተሰልፈ ጀነት መግባት የምትፈልግ ከሆነ መንገዱ ዒልም ሸሪዓ ነው ለዛ ነው አንድ ገጣሚ ሲገጥሙ ምን ይላሉ ረዲና قسمة الجبار فينا لنا علم وللجهال المال فعز المال يفنى عن قريب وعز العلم باق لا يزال الله ማለት ነው በሰጠን ቅስሚያ በመካከላችን ያስቀመጠውንና የከፋፈለንን ቅስሚያ ተቀበለን አሜን ብለን ወደን ተቀበለናል ዓሊሙን የሚሉት ለና ዒልሙን አላህ ለሰው ልጆች ከሰጣቸው ቅስም ውስጥ ማለት ነው ለኛ ደግሞ ዕውቀቱ አለ ወልልጁሃሊ ማሉ ለደንቆሮችና أوك يعني للاني مالنا علم لالله ደግሞ ገንዘብ አላቸው فعز المال يفنى عن قريب በዱንያ በገንዘብ የሚገኘው ክብር ማለት ነው ከተወሰነ ጊዜ በኋላ አላቂ ነው وعز العلم باقي لا يزال በእውቀት የሚገኘው ክብርና ዒዝ ደግሞ ቀሪም ቀጣይም ነው ይላል እውነትም ነው والله ብዙ ናቸው አይደል እንዴ ቃሩን ገንዘብ የተሰጠ ነው አይደል ዛሬ ግን ቁርአን ውስጥ የሚነገረው በሌላ ነው ቀደም የጠቀስናቸው ዑለማዎችን ያልተጠቀሱትም ዛሬ ደግሞ ማለት ነው እማልቅና ቀሪ የሆነ ሀብት አስቀምጠው ምን ስለሆኑ ነው ስለሄዱ ነው ስለዚህ በፍትናው ጊዜ ፍትናን ተቋቁሞ ለማለፍ ጸንተን ምን ፈልግ ከሆነ የሰው ልጆች ጀርባ ሰጥተውን ሁሉም ሸሽተውን ማለት ለብቻችንን ስንቀር ደስታ ማለት ነው የሚባለውን ነገር በህይወታችን ማግኘት ምንፈልግ ከሆነ ሁሉ ነገር አልቆ ማልቆውን ሀብት ማግኘት ምንፈልግ ከሆነ መንገዱ ዕውቀት ነው እንዳረዘምኩኝ አውቃለሁ አላህ Subhanahu Wa Ta'ala ወደ ዕውቀት ተመልሰው ዕውቀትን ከሚፈልጉ ሰዎች አላህ Subhanahu Wa Ta'ala ያድርገን እኔ እዚህ ቁጭ ብዬ የምናገረውንም እናንተ ሰሚዎችንም አላህ ኢኽላስ ይስጠን ሁሌም ለእናንተም ለኔም አደራ እምላችሁ እናንተም እንደ ወንድም ስታስታውሱኝ እኔም እንደ ወንድም ሳስታውሳችሁ ሁላችንም ልንደራረግ የሚገባው ዱዓ አላህ ለዛ ልጅ ኢኽላስ ስጠው እኔም ለእናንተም ለምንላችሁ ኢኽላስ ነው ኢኽላስ ያለው ስራ ቢበዛም والله ማለት ነው ፋይዳ የለውም ለዛም ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በጣም አብዝቶት ከሚለምኑት ዱዓ اللهم اجعل عملي كله صالحا واجعله لوجهك خالصا ولا تجعل لأحد فيه شيء الله ስራዎችን ሁሉ መልካም አርግልኝ
ይስራዎች ያ መልካም ያደረክልኝን ስራ ሁላ ማለት ነው ላንተ ፊት ብቻ ይጸዳም አድርግልኝ አላህ ማለት ነው መልካም ያደረከውን ስራ ሁላ ለአንዳችን ሰበስቱ ማለት ነው ድርሻን አታድርግልኝ ብለው ይለምኑ ነበር ለምን ትንሽ ስራ اخلاص ያለው እንደሆነ ይበዛል ብዙ ስራ اخلاص ያለው እንደሆነ ይጠፋል ኢብኑ ሙባረክ እንዳሉት يعني رب عمل صغير تكبره يعني تعظمه النية ورب عمل عظيم تصغره النية ብዙ ነው ትንሽ የሆኑ ስራዎች يعني اخلاص በጥሩ በመሆኑ ምክንያት ብዙ የሚሆኑ ብዙ ናቸው يعني ብዙ ናቸው መልካም የሆኑ ስራዎች اخلاص በመጥፋቱ ምክንያት ትንሽም ይሆኑ ይላል ኢብኑ ሙባረክ ረህመቱላህ ዐለይሂ አላህ Subhanahu Wa Ta'ala ለእናንተም ጤናውን ይስጠን አላህ Subhanahu Wa Ta'ala ተመረን አውቀን ሰርተንበት ለኡመል እስላሚያ ትልቅ ነገር ከሚያበረክቱ ሰዎች አላህ Subhanahu Wa Ta'ala ያድርገን አላህ የታመሙትን ይፈወሳቸው አላህ ማለት የታመሙትን ይፈወሳቸው ወንድማችን ሁሴንን ታውቁታላችሁ ጤናውን ተመልሶለት ከኛ ተመካከል ተመልሶ ከኛ ጋር መልካሙን ከሚቋደስ አላህ Subhanahu Wa Ta'ala ያድርገው እሱም ብቻ አይደለም በተለያዩ ዓለም ያሉትን ሙስሊም እህት ወንድሞች አባት እህት እናቶቻችን አላህ ጤና ይስጣቸው አላህ Subhanahu Wa Ta'ala ታሰሩትን ሁላ በዙልም አላህ ካስካሉበት ስራ ያፍታቸው አላህ የተቸገሩትን ሁላ ችግራቸውን ለአላህ የሚያሰሙትን ሁላ አላህ ችግራቸውን ይፍታላቸው አላህ ማለት ነው በዚህ ሰዓት ሰከራት ላይ ያሉትን ሁላ ሰከራትን ያግራላቸው ሞተው ወደ ቀብር የገቡትን ሁላ የቀብርን ጥያቄ አላህ Subhanahu Wa Ta'ala ያግራላቸው እኛም አላህ በሚወደው ላይ ማለት ነው ኖረን በሚወደው ላይ ከሚሞቱ ሰዎች አላህ Subhanahu Wa Ta'ala ያድርገን هذا وبالله التوفيق وصلى الله